ማንቸስተር ዩናይትድ የካሜሮን ኢንተርናሽናል የ22 ዓመት አማካይ ካርሎስ ባሌባን ከብራይተን በ70 ሚሊዮን ፓውንድ ውል አስፈርሟል። ዩናይትድ ቅድመ ክፍያ 65 ሚሊዮን ፓውንድ የከፈለ ሲሆን የቀረው 5 ሚሊዮን ፓውንድ ደግሞ ከአፈጻጸም ጋር በተያያዙ ተጨማሪ ክፍያዎች አድኦንስ የሚከፈል ነው። ብራይተንም ተጫዋቹን ወደፊት ለሌላ ክለብ ሲሸጥ ድርሻ የሚያገኝበት ውል ሴል ኦን ክሎዝ አካቷል። ዩናይትድ ባሌባን ለማስፈረም የወሰነው በክረምቱ አንድሬ ሳንቶስን ከቼልሲ፣ ዩሪ ቴሌማንስን ከአስቶን ቪላ ካስፈረመ በኋላ ነው። የመሃል ክፍሉ የበለጠ ለማጠናከር በማሰብ ነው። ባሌባ በኦልትራፎርድ ለ5 ዓመታት የሚቆይ ውል የፈረመ ሲሆን ውሉን ለተጨማሪ 1 ዓመት የማራዘም አማራጭ ተካቶበታል። ከተፈረመ በኋላ ባሌባ በሰጠው አስተያየት የህልሜ ክለብ ወደ ሆነው ቡድን መቀላቀሌ አስደናቂ ስሜት ነው የፈጠረብኝ። በኦልትራፎርድ መጫወት ሁልጊዜ ልዩ ነው። ነገር ግን ይህ እንደ ማንቸስተር ዩናይትድ ተጫዋች ለማድረግ እድል ማግኘቴ ትልቅ ክብር ነው። ከማይክል ካሪክ ጋር ለመስራት መጠበቅ አልቻልኩም። የእሱ ልምድና የእግር ኳስ እውቀት ወደ ከፍተኛው ብቃት እንደደረሰ የሚረዳኝ ተገቢው አሰልጣኝ ያደርገዋል። የሁሉም የክለቡ አባላት ፍላጎት ግልጽ ነው። ወደፊት የሚያጋጥመው ነገር በጣም የሚያስደስት ነው። አብረን ማሳካት የምንችለውን ስኬት ለማስመዝገብ የበኩሉን ለመወጣት ቁርጠኛ ነኝ። የባሌባ ዝውውር የተጠናቀቀው ዩናይትድ በፕሪሚየር ሊጉ የመክፈቻ ጨዋታ በሃል ሲቲ 2-0 በሆነ ያልተጠበቀ ውጤት ከተሸነፈ በኋላ ነው። በዚያ ጨዋታ ሳንቶስ እና ቴሌማንስ በመሃል ክፍል የመጀመሪያ ጨዋታቸውን አድርገው ነበር። ዩናይትድ ባለፈው ዓመት የዝውውር መስኮቱ ሊዘጋ ሲል ባሌባን ለማስፈረም ሞክሮ የነበረ ቢሆንም የብራይተን የ100 ሚሊዮን ፓውንድ ሂሳብ ጥያቄ አግዶት ነበር። በ2023 ከሊል ብራይተን የተቀላቀለው ባሌባ በአሁኑ ወቅት ኦስትሪያ ላይ በነበረው የብራይተን የቅድመ ውድድር ልምምድ ላይ በደረሰበት የቁርጭምጭሚት ጉዳት ምክንያት ከሜዳ ርቆ ይገኛል። ለብራይተን በጠቅላላው 112 ጨዋታዎችን አድርጎ 4 ጎሎችን ሲያስቆጥር ባለፈው የፕሪሚየር ሊግ ውድድር ዘመን 31 ጨዋታዎችን አድርጎ ክለቡ 8ኛ ደረጃ ይዞ ለኮንፈረንስ ሊግ እንዲያልፍ ረድቷል። ይህ ዝውውር ዩናይትድን የክረምቱ ወጪ ወደ 153 ሚሊዮን ፓውንድ አድርሶታል። ይህም በ2023/24 የውድድር ዘመን በኋላ ለመጀመሪያ ጊዜ ወደ ሻምፒዮንስ ሊግ ለመመለስ በሚያደርግበት ዝግጅት ወቅት ነው። ዩናይትድ የሚፈልገው የባለፈው የ2025/26 የውድድር ዘመን ባሌባን ሳይሆን እሱን እንዲፈልጉ ምክንያት የሆነው 2024/25 የውድድር ዘመን ብቃቱን ነበር። ማቲያስ ፈርናንዴዝ ዝውውር ቢሳካ ወይም ሜሰን ማውንት ከፓሪስ ሴንት ጀርመን ጋር በነበረው የቅድመ ውድድር ጨዋታ ጉዳት ባያጋጥመው ኖሮ ምን ሊፈጠር እንደሚችል ማወቅ ባይቻልም ከሃል ሲቲ ሽንፈት በፊት እንኳን ዩናይትድ ሳንቶስን፣ ቴሌስማንስን ቢያስፈርምም አሁንም ጉልበትና አካላዊ ጥንካሬ እንደሚጎድለው ግልጽ ነበር። በጽንሰ ሀሳብ ደረጃ ባሌባ ይህንን ችግር ይፈታል ተብሎ ይጠበቃል። የ22 ዓመቱ ባሌባ ኳስ በእግሩ ስር ሲሆን ጠንካራ ነው። በፍጥነት ሜዳ ይሸፍናል። በክንፍ አየር ላይ ኳሶችን ጎበዝ ነው። አደጋዎችን አስቀድሞ ይረዳል። በኢንግላንድ ከፍተኛ ሊግ የ3 ዓመት ልምድ አለው። ይህንንም ከ22 ዓመቱ ሳንቶስ የተሻለ ብልጫ ይሰጠዋል። ማይክል ካሪክ እሱንና ሳንቶስን ለመሃል ክፍሉ መነሻነት ያፎካክራቸዋል ወይስ በትልልቅ ጨዋታዎች ላይ አብረው ያሰልፋቸዋል የሚለው የሚጠበቅ ይሆናል። በተጨማሪም ሉክሾ በማይኖርበት ጊዜ እንደ ዲያጎ ዳሎትና ኔሰር ማዝራዊ በግራ ተከላካይነት ሊጠቀምበት እንደሚችል ይታሰባል። ምክንያቱም ባሌባ በግራ በእግሩ የሚጫወትና ቀደም ሲል በዚያ ቦታ ላይ የተጫወተ በመሆኑ ፖግባ ብቻ ነው ማንቸስተር ዩናይትድ ለባሌባ ከከፈለው 70 ሚሊዮን ፓውንድ በላይ በከፍተኛ ዋጋ ያመጣው አማካይ። ይህም በራሱ ለተጫዋቹ ዕድሜ ትልቅ ማረጋገጫ ነው። የባሌባ ማራኪ በፈጠራ ችሎታው ሳይሆን ኳስ በመቀማት በሜዳ በመሸፈንና ቡድን ወደፊት በመግፋት አቅሙ
ላይ ነው። የ2025/26 የውድድር ዘመኑ ቀዝቃዛ ቢሆንም የ2025/24/25 የውድድር ዘመኑ ስታቲክሱ ለምን ዩናይትድ ለረጅም ጊዜ ሲከታተለው እንደነበር ያሳያል። በፕሪሚየር ሊጉ አማካዮች መካከል በመሃል ክፍሉ 107 ኳሶችን በመቀማት 46 ኳሶችን በመቁረጥ ኢንተርሴፕሽን ላይ አራተኛ ደረጃ ላይ ተቀምጧል። 197 ኳሶችን መልሶ በማስጣል አምስተኛ ደረጃ ላይ፣ 199 የአንድ ለአንድ ትግሎችን ዱኤልን በማሸነፍ ሰባተኛ ደረጃ ላይ ነበር። በ90 ደቂቃ በአማካይ 7 ኳሶችን ወደፊት የሚገፋ ሲሆን ከሱ በላይ ያደረጉ 3 ተከላካይ አማካዮች ብቻ ናቸው። ከእነዚህ ውስጥ 2.9 ያህሉ ቢያንስ 10 ሜትር ወደፊት የተወሰዱ ናቸው። በ2024/25 ከፍተኛ ፍጥነቱ 34.5 ኪሎ ሜትር ፐር አወር ደርሶ ነበር። ካሲሚሮ በ30.5 ኪሎ ሜትር ፓወር ነበር። በ90 ደቂቃ ውስጥም 8.2 የመከላከል እንቅስቃሴዎችን ያደርጋል። እሱ ኳስን ለመቆጣጠርና ጨዋታ ለመምራት ዩናይትዶች ሙሉ በሙሉ የሚተማመኑበት አይነት ተጫዋች አይደለም። በዚያ ውድድር ዘመን የፓስ ስኬቱ የክለብ ተከላካይና የመሃል ከአማካይ በታች ነበር። 11.8% የመከላከል መስመር የሚሰብሩ ፓሶችን፣ 22.7 ወደፊት የተላኩ ፓሶች። ነገር ግን ይህ ከሌሎቹ ዩናይትድ አማካዮች ጋር አብሮ ለመስራት ምቹ ያደርገዋል። ቴሌስማንስ ጋር ኳስ ወደፊት የማሰራጨቱን ስራ ሲሰራ፣ ባሌባ ደግሞ የመከላከል ዋስትና በመሃል ክፍሉ ኳስ ይዞ የመግፋት አቅም ያቀርባል። ኮቢ ማይኖ ጋር ኳስ የማስጣልና ሜዳ የመሸፈን ስራዎችን ይጋራሉ። ሳንቶስ ባሌባ በነፃነት ከሳጥን እስከ ሳጥን ለመንቀሳቀስ እድል ያገኛል። ቦክስ ቱ ቦክስ ባለፈው የውድድር ዘመን 88% ሰዓትን በዲፌንሲቭ አማካኝነት 12% ደግሞ በሴንተራል አማካኝነት ያሳለፈ ሲሆን ይህም አብሮት ከሚጫወተው ተጫዋች አንጻር ቦታውን የመቀየር ተለዋጭነት እንዳለው ያሳያል። ዩናይትድ ባለፈው የውድድር ዘመን በካሪክ ስር ኳስ በማይኖርባቸው ጊዜ 55.9 4-2-2 ቅርጽ የተከላከሉ ሲሆን ባሌባ ሰፊ ቦታን የመሸፈን መልሶ ማጥቃትን የመመታት አቅም በዚህ ስርዓት አቅም ውስጥ በጣም ከፍተኛ ነው። ሆኖም ግን የተላመደበት ጊዜ ሊያስፈልገው ይችላል። ምክንያቱም በቅድመ ውድድር ዘመን የደረሰበት የቁርጭምጭሚት ጉዳት ስላለበት ወደ ሙሉ ብቃቱ ለመመለስ ጊዜ ይወስድበታል። እንዲሁም ዩናይትድ በካሪክ ስር ረጅም ጊዜ ኳስ በመያዝ ፈጣን ቅብብሎችን ለማድረግ ይሞክራል። የካርሎስ ባሌባ መፈረም ከማንቸስተር ዩናይትድ የ2026 የክረምት ዝውውር የመሃል ሜዳ ግንባታ 155 ሚሊዮን ፓውንድ ወጪ አጠናቋል። ባለፈው የውድድር ዘመን ማጠቃለያ ላይ ዩናይትድ ከ2 ዓመት እረፍት በኋላ ወደ ሻምፒዮንስ ሊግ መመለሱን ተከትሎ የመሃል ሜዳ ክፍሉን እንደ ዋና ትኩረት አድርጎት ነበር። ባሌባ ከቸልሲ በ48 ሚሊዮን ፓውንድ ከተገዛው አንድሬ ሳንቶስ እና ከአስቶን ቪላ በ35 ሚሊዮን ፓውንድ ከተዘዋወረው ዩሪ ቲለማንስ ጋር ወደ ክለቡ የተቀላቀለ ነው። ይህም የእንግሊዝ ኮቢ ማይኖ ጨምሮ ዩናይትድ በ4 የመሃል ሜዳ ተጫዋቾች ላይ የተለያየ ብቃት ክህሎት እንዲኖረው አድርጎታል። ከእነዚህም ውስጥ 3ቱ ዕድሜያቸው 22 እና ከዚያ በታች ነው። ነገር ግን በማንቸስተር ዩናይትድ አንድ መጥፎ ውጤት ከፍተኛ ጫና ይዞ ይመጣል። የማይክል ካሪክ ውጫዊ ገጽታ እንኳን ያህል ሲቲን አስደናቂ ሽንፈት ተከትሎ ከቀድሞ የሚድልስብሮና ስዊድን ታውን አጥቂ ያን አጌ ፊዮሬንቲና ጋር አሁን የቪአፕላይ ቴሌቪዥን አቅራቢ ጋር በነበራቸው ከጨዋታ በኋላ ውይይት ላይ ስሜታዊ ሆኖ ነበር። ኖርዌይ አቅራቢ በዩናይትድ ተጫዋች ዘንድ የፍላጎትና የስሜት እጥረት አለ የሚል አስተያየት በመስጠቱ ነበር። ተው እንጂ ይህ ፍጹም የማይረባ ነው ሲል ካሪክ መለሰ። ኳስ ተጫውተሃል፣ ትረዳዋለህ። ይህ ማለት በጣም የማይረባ ነገር ነው። እንግዲህ የመሃል ሜዳው ከተስተካከለ ደጋፊዎች መጠናከር የሚገባቸው የካሪክ ቡድን ሌሎች ክፍሎች መጠየቃቸው ተፈጥሯዊ ነው። በተለይም የግራ መስመር ሌፍት ባክ ሉክሾ ስንት ጨዋታዎች መጫወት ይችላል? ተጫዋቹ የግራ መስመር ተከላካይ ማስፈረም ለማንቸስተር ዩናይትድ ግልጽና አስፈላጊ እርምጃ ይመስላል። ሉክሾ ባለፈው የውድድር ዘመን ሁሉንም 38 የፕሪሚየር ሊግ ጨዋታዎች በቋሚነት ጀምሯል። በሃል ጨዋታም ጀምሯል። ዩናይትድ ካደረጋቸው ባለፉት 44 የሊግ ጨዋታዎች ውስጥ የ31 ዓመቱ የእንግላንድ ብሔራዊ ቡድን ተጫዋች ያልጀመረው አንድ ጨዋታ ብቻ ነው። እርሱም በቶተንሃም
ቶትንሃም ከተሸነፉበት የኤሮፓ ሊግ ፋይናል ከ4 ቀናት በኋላ የተደረገው የ2024/25 የውድድር ዘመን የመጨረሻዋ ጨዋታ ነበር። እናም ከዚያ በኋላ ወዲያውኑ ወደ ኤዥያ በተደረገው የውድድር ዘመን ማጠቃለያ ተጉዞ ተሳትፏል። ነገር ግን በነዚያ በፊት የሾው እንቅስቃሴና የጉዳት ታሪክ ጥሩ አልነበሩም። በፌብሩዋሪ 2004 እና ኤፕሪል 2005 መካከል ለክለቡ የተጫወተው 3 ጨዋታዎች ነው። ለኢንግላንድ ብሔራዊ ቡድንም ተጫውቷል። በ2024/25 የውድድር ዘመን መጀመሪያ ላይ ደግሞ የሶስት የወራት ጨዋታዎች አምልጠውታል። የጡንቻ ችግሮች የነበሩበት ሆኖም ኤሪክ ቴን ሃግ በጣም በፍጥነት ወደ ሜዳ ይመልሱት እንደነበር ስሜት ነበር። ከማንኛውም ተጫዋች በላይ ሾው በሳምንት አንድ ጨዋታ ብቻ አንድም ከዚያ ያነሰ በማድረግ በአንድ የውድድር ዘመን 40 ጨዋታዎች ላይ በመሳተፍ በጥሩ ሁኔታ እንዲዘጋጅ ጠቅሞታል። ነገር ግን ያ ዝግጅት የሚያደርግበት ጊዜ ወደፊት አይደገምም። ማንቸስተር ዩናይትድ የመጀመሪያዎቹ 3 ጨዋታዎች መካከል ክፍት የሳምንቱ መካከለኛ ቀናትም ቢኖር በሁለቱም ኢፍኤል ካፕ ዘርፎች ካለፉት እስከ ገን ሳምንት ድረስ ከዓለም አቀፍ ጨዋታዎች እረፍቶች ውጭ ያላቋረጠ ጨዋታ ይኖርባቸዋል። የሾው የጉዳት ታሪክና የጨዋታዎች ብዛት መደራረብ ጥምረት ሌላው የግራ መስመር ተከላካይ ይመጣል የሚል እምነት እንዳይፈጠር ያደርጓል። ክለቡ የኒውካስትል ዩናይትድ ሉዊስ ሃልን እንደሚፈልገው ምንም ጥርጥር የለውም። በ21 ዓመቱ የዕድሜ ክልል ላይ የሚገኘው ሲሆን ሾውን ለመፎካከርና ሁለቱንም ለማስተናገድ የሚያስችል በቂ ጨዋታ ባለበት ሁኔታ ተስማሚ ተጫዋች ነው። ሆኖም ኒውካስትል ዩናይትድ መሸጥ አይፈልግም። አቋማቸውን ለመቀየር ትልቅ የገንዘብ ጥያቄ ይጠይቃል። ነገር ግን ማንቸስተር ዩናይትድ ባለስልጣናት በዚህ የክረምት ወቅት ላለመበዝበዝ ወይም ለተጫዋቾች ዋጋ የተጋነነ ላለመክፈል በርካታ ማረጋገጫዎች አሳይተዋል። በተጨማሪም ወጪ የሚያደርጉት ምን ያህል ገንዘብ አላቸው። እስከ ማርች 31 ባለው የ3 የሩብ ዓመት ይፋ የፋይናንስ ሪፖርት ዩናይትድ 5.7 ሚሊዮን ፓውንድ ያልተከፈለ የዝውውር ዕዳ እንዳለበትና ከዚያ ውስጥ 171.14 ሚሊዮን ፓውንድ ከአንድ ዓመት በኋላ የሚከፈል መሆኑ አረጋግጧል። ክለቡ በጁን ይፋ ባደረገው የፋይናንስ ማስተካከያ የተበደረውን ተጨማሪ 125 ሚሊዮን ፓውንድ ወደ ለምን እንደሚያውለው እስካሁን አላብራራም። ግምቱ ለባሌባ የወጣው 70 ሚሊዮን ፓውንድ ዩናይትድ በ2022 ለካስሚሮ ከከፈለው እኩል የሆነና በመሃል ሜዳ ተጫዋቾች ታሪክ በክለቡ ከፖል ፖግባ 89 ሚሊዮን ፓውንድ ቀጥሎ ሁለተኛው ውድ የዝውውር ነው። ለመክፈል የፈለጉት ከፍተኛ ገደብ እንደሆነ ይገመታል። ራሲንግ ሳንድራስ የ19 ዓመቱ ተጫዋች የ16 ሚሊዮን ፓውንድ የውል ማፍረሻ ቢኖረውም በአትሌቲኮ ማድሪድ መቆየት ይፈልጋል። የባርሴሎናውን ተጫዋች ኤልቼን 5-0 ባሸነፉበት የላሊጋ ጨዋታ በአሰልጣኝ ሃንሲ ፍሊክ የአእምሮ እንዲዘጋጅ ስኳድ ውጭ ተደርጎ ነበር። ይህም በከፍተኛ የዝውውር ምክንያት ሊሆን ይችላል ተብሎ ተጠብቆ ነበር። ከዚህ 22 ዓመት የስፔን ብሔራዊ ቡድን ተጫዋች ጋር ስማቸው ከተያዙት መካከል አንዱ ዩናይትድ ነበር። ባርሴሎና ተጫዋቹን በ30 ሚሊዮን ፓውንድ እስከ 40 ሚሊዮን ፓውንድ ዋጋ ለመሸጥ ይገመታል። ዝውውር መስኮቱ ከመዘጋቱ አንድ ሳምንት ቀደም ብሎ ሁኔታው ተለዋጭ ሊሆን ይታሰባል። ነገር ግን በዩናይትድ አካባቢ አዲስ የግራ መስመር ተከላካይ ይፈርማል በሚለው ግምት ላይ ጥንቃቄ እየተደረገ ይገኛል። ትልቁ የተጫዋች ሁኔታዎች ሊያውኩ ይችላሉ። ሆኖ ማርከስ ራሽፎርድ ክለቡን ለቆ ይሄዳል የሚለው ሀሳብ በዚህ ውድድር ዘመን የሚፈልገውን የቁጥር 9 ማሊያ እንደሚለብስ በመረጋገጡ ውድቅ ሆኗል። በሌላ በኩል ደግሞ ማኑኤል ኡጋርቴ በዓለም ዋንጫ ላይ በመጎዳቱ የሚጠበቀው ሽያጭ እንዲሰረዝ ሆኗል። ካሪክ ከዋናው ቡድን ውስጥ አጥቂው ጆሹዋ ዚርክዚ ለቡድኑ አላስፈላጊ መስሎ ይታያል። ሆኖም ከአማድ ያለው ጉዳት ጋር ተያይዞ ያሉ ጥርጣሬዎች ክለቡ እስከ 3 ሳምንት ሊርቅ ይችላል ከሚለው ዘገባ አንጻር የጉዳቱ መጠን ግልጽ ለማድረግ አልፈለገም። ከሴሪኤ ያለው ፍላጎት ወደ ሽያጭ ያመራል የሚለው እርግጠኛ አይደለም። ካሪክ አዲስ ተጫዋች ሳያመጣ በግራ መስመር ተከላካይ ላይ አማራጮች አሉት። ዲያጎ ዲያሎትና ኑሱር ማዝራዊ ቀደም ሲል ቦታቸውን ቀይረው ተጫውተዋል። ካርሎስ ባሌባ በግራ እግሩ የሚጫወት ባሌባ ቀደም ሲል ለብራይተን በፉልባክ ቦታ ይጫወት ነበር። በቅድመ ውድድር ዝግጅት የሾው ተጫዋች የነበረ ሲሆን የ19 ዓመቱ ወጣት በዩናይትድ ይገኛል። ነገር ግን ወደ ሃል ከነበረው ጉዞ በካሪክ ስኳድ ውስጥ አልተካተተም እና ተጫዋቹ ሃሪ ሃማስ
በቋሚነት ወይም በውሰት ይወጣል ተብሎ ይጠበቃል። ይሁንም አብዛኞቹ ሰዎች የዝውውር መስኮቱ ሴፕቴምበር 1 ሲዘጋ በካሪክ ስኳድ ውስጥ ሌላ የግራ መስመር ተከላካይ ይኖራል ብለው ያስባሉ። ነገር ግን ፍጹም እርግጠኛ አይደሉም።